ሰላም አለይኩም እንዴት ናችሁ? ደህና ናችሁ? ውድ የዩቲዩብ ቻናል ቤተሰቦች ባለፈው የለቀኩት ቪዲዮ ከ3000 በላይ ቪው አለው። ላይክም እያረጋችሁ ነው። እስኪ ይሄንንም ቪዲዮ ላይክ እያረጋችሁ ጀምሩት። በጣም ደስ ብሎኛል። አሁን ሰዓቱም እየጨመረልኝ ነው። ስለዚህ ፓርት 2 ቤቱን አሳያችኋለሁ ብያችሁ ነበረ። አሁን ይሄን ቤት ሙሉ በሙሉ አሳያችኋለሁ ማለት ነው። እስኪ እናንተም እንደዚህ አይነት ቤት ነው መኖሪያ ለማድረግ የምትፈልጉት ወይስ? እስኪ ሐሳብ አስተያየታችሁን ኮሜንት ላይ ትጽፉልኛላችሁ። ቤቱን ሙሉ አሳያችኋለሁኝ። ከዛ ሐሳባችሁን ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። ስለምታበረታቱኝ ሁሉ በጣም ከልብ አመሰግናለሁ። ወዳችኋለሁ። አሁን ላሳያችሁ። እንግዲህ ያው ቤተሰብ እዚህ ጋር እንደምታዩት ይሄ ሽንት ቤቱ ነው ማለት ነው። ገና ውፋፍ አልተደረገም። አዲስ ነው የገባ ነው። ውፋፍ አልተደረገም። ይሄኛው እንደምታዩት ኩሽናው ነው፣ አልተጠረገም። ይሄ ራሱ ይሄው እንደዚህ እዚህ ጋር ኪችን ካቢኔት ይገጠምለታል። እኔ ቤት ካልሆነ ግን አልገጥምም። እና ይሄን ይመስላል ኩሽናው። ከዛ ነው ጀመርኩላችሁ ማለት ነው። አሁን ምን ቀጠል? ኩሽናው ይሄን ይመስላል። እንዴት አያችሁት? አሁን ቀጣይ ደግሞ አንድ ክላስ አለች። እቺን ነው ማሳያችሁ። ይሄው ወዶች እቺ ክላስ ደግሞ እንት መስላለች። እንግዲህ እንደምታዩት ይሄው እቺ ሲንግል ብቸኛዋ ክላስ ናት። ኑ ላሳያችሁ። ይሄው እቺኛዋ እንደምታዩት ምርጥዬ ክላስ ናት። ሲንግል ናት። ከዛ ደግሞ ቀጣይ ላሳያችሁ። ቀጣይ ሳሎኑን ነው ማሳያችሁ። ሳሎኑ ይሄን ይመስላል። ኳሱን ለመጫወት እንችላለን። በነገራችን ላይ በጣም ሰፊ ነው ሳሎኑ። 6 በ5 ነው። መጅሊሱ የመጀመሪያው ማለት ነው። እዛ ቤት የነበረው መጅሊስ በቂ ሆኖታል። ግን ያው በዚህ በኩል ትንሽ ይቀረዋል። እንደገና በዚህም በኩል ትንሽ ይቀረዋል። ይሄን ማስቀጠል ብቻ ነው። ዋና ያ ቦታ ገጥሞልናል ማለት ዋና ያኛው በኩል ገጥሞልናል ማለት ነው። አሁን የሚቀሩት እነዚህ ናቸው። እንዴት አያችሁት? ሳሎኑን ሰፊ አይደለም? እንደምታዩት ነው። ይሄ ቲቪ ስታንዱ እዚህ ጋር ቲቪ ማጋረጃውን አልገጠም ነው ገና። ማጋረጃው ከዚህ በኋላ ነው የምንገጥመው ማለት ነው። ሳሎኑን እንደምታዩት ነው። በጣም ሰፊ ነው። አሁን ማሳያችሁ ሌላኛው ክላስ። በጣም ብዙ ክላስ ነው ያለው በነገራችን ላይ እንዳይደክማችሁ። ማብራት መጣ። እንግዲህ እቺኛዋ ክላስ መኝታ ናት። መኝታም አትባልም ምንም አትባልም። ኖርማል ክላስ ናት። ያው በዚህ በኩል ነይ፣ ያው በዚህ በኩል ሻወርና ሽንት ቤት አለው በዚህ በኩል ማለት ነው። ይሄን እንደ መኝታ መጠቀም ይቻላል። ኖርማል ደግሞ እንደ ሳሎንም መጠቀም ይቻላል ማለት ነው። አሁን ደግሞ መኝታውን ላሳያችሁ ቀጥታ። ይሄው ዋናው ይሄ ነው መኝታው። በጣም ነው የሚያምረው በነገራችን ላይ በቂ ሆኖታል። እዛ ቤት ድሬሲንጉ ተደራርቦ ነበር። ክላሱ አልበቃችሁም ነበር። አሁን እነዚህ ድሬሲንጉ ትናንሾቹ በዚህም ገጥመዋሉ ማለት ነው። ሰፋ ብሎልናል። በጣም ነው የሚያምረው። ቁም ሳጥኑ እዚህ ጋር ነው ያደረግነው እንደምታዩት። ይኸውላችሁ ቁም ሳጥኑ ድሬሲንጉ እዚህ ጋር ተቀብላለች ማለት ነው። ስለዚህ እንዴት አያችሁት? ቤቱን በወደዳችሁት ወይስ ሲስተር ናት ተዋወቋት? ካሜራማን በትክክል ቀርጻለች ወይስ አልቀረጸችም? ሲስተር ናት። ከቀረጸች አመስግኗት እና ነው። ግቢውን ደግሞ ሙሉ ላሳያችሁ ማለት ነው። በነገራችን ላይ እቺ መኪና ናት። የትም ቦታ ድርሳ መታመጣኝ እቺ መኪና ናት። ማታ ምስማር ወቅቶብኝ ነው። ይኸው እንዳለ ቡኮ ሆኗል። ከመንዳሪው ወልቋል ማለት ነው። ማታ ምስማር ወቅቶት ነው በሚያሳዝን ሁኔታ። እንግዲህ ያው ግቢው ሙሉ ይሄን ይመስላል። በአምባ ውሃ አለን። መታለች ውሃዋ መታ ነበር ሄዳለች። እቺን ብቻ ሰጣን ሄዳለች። አዝናለሁ። እንግዲህ ሙሉ ግቢውን ከውጭም ሆኜ ላሳያቸው ነኝ። ይሄው እንግዲህ ሙሉ ግቢው ይሄን ይመስላል ማለት ነው። እንደምታዩት አያምርም? በነገራችን ላይ እስከ አካባቢውንም አሳያቸው።
እንዳለ አካባቢው ይሄን ይመስላል። ትንሽ ከከተማ ወጣ ይላል። ያን ያህል ብዙ ባይልም በቃ ጸጥ ያለ ሰፈር ነው። በጣም የሚያምር ሰፈር ነው። በጣም ያምራል። ፍየል ገባ ነይ ኪስ 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 ኪስ። እንግዲህ እንዴት አያችሁት? ይሄን ይመስላል ማለት ነው። ስለዚህ አሁንም ከጎኔ ሆኑ፣ በሰፊው መለሳለሁኝ በዩቲዩብ ከዚህ በኋላ። በጣም ነው የምወዳችሁ። ሁላችሁም ይሄን ቪዲዮ ላይክ አድርጉት። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉኝ። በጣም ነው የምወዳችሁ። አሁን ዋች አወሩም እየሞላልኝ ነው ሰዓቱ የዩቲዩቡ። ስለዚህ በጣም ነው የማመሰግነው። አሪፍ ይሄድልኝ ነው። እናንተ ብቻ ላይክ አድርጉ፣ ሰብስክራይብ፣ ሼር ሁሉንም አድርጉ። ናይ ደግሞ አሁን ወደ ውስጥ ገባ ብለሽ ሙሉን ታሳያችኋለህ። እንደዚህ ማለት ነው። ቆጣሪም ለራሳችን አለን። እንደምታዩት በቃ እንደዚህ ነው ማለት ነው ቤቱ። እንዴት ነው ወደዳችሁት ወይ? እንዴት አያችሁት? እስኪ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ቻው። ሰብስክራይብ ማድረጉ ግን እንዳይረሳ። ቻው። ወዳችኋለሁ።